ሰላም ስለሆነም ስላልሆነም ነገር እግዚአብሔር ይመስገን። ሳምንቶች በፊት ቤቢ ያላሰበውን የመኪና አደጋ አድርሶ ነበር። የገጨነውን ወንድማችንን ህይወት ለማትረፍ የአቅማችንን ብንሞክር እግዚአብሔር ስላልፈቀደ ህይወቱ አልፏል። የሚወዱትን ማጣት ከባድ ስለሆነ ቤተሰቦቹን እግዚአብሔር ያጽናናል። ከዚህም አደጋ በኋላ ቤቢ በአዲስ አበባ ፖሊስ ኮሚሽን ሲመረመር ቆይቷል። በእግዚአብሔር ቸርነትና በእናንተ ጸሎት በሰላም ወደ ቤቱ ተመልሷል። ለዚህም እግዚአብሔርን አመሰግናለሁ። ዛሬ ስለ ቤቢ ላውራ ሳይሆን የሟች ቤተሰብን ለማመስገን የመጣሁት። ቤቢ አደጋውን ሆን ብሎ እንዳላደረሰው በመረዳት በዚህ ከባድ ጊዜ ላሳዩን ሰዋዊ ባህሪና መረዳት እግዚአብሔር ያክብርልን። በጣም ቀና ሰዎች ናቸው። እኔን ያጽናናኝ እግዚአብሔር እናንተንም ያጽናናችሁ። እግዚአብሔርም የወንድማችንን ነፍስ በገነት ያኑርልን። ቤቢ አሁን ጸጸት ላይ ስለሆነና አእምሮም ስለተጎዳ ከኔ ጋር ቪዲዮ መስራት አልቻለም። እናንተን ቤተሰቦቼ በዚህ ከባድ ጊዜ አብራችሁኝ ስለነበራችሁ እግዚአብሔር ያክብራችሁ። ብዙ ሰዎች የግል ታሪካችሁን ነግራችሁ ከኔ እኩል አዝናችሁ በየቀኑ ብዙ ሰዎች የሚያበረታ ቴክስት እየላካችሁ በአካል እየመጣችሁ ያጽናናችሁ እንዲሁም እየደወላችሁ ላጠነከራችሁ እግዚአብሔር ያክብራችሁ። ሁላችሁንም ክፉ አይንካችሁ። ለቤተሰቦቹም መጽናናትን ተመኙልኝ። እወዳችኋለሁ። ሰላማችሁ ይብዛ።